ዳይት የምታደርጉ ሰዎች ይሄን ሰርታችሁ ብሉ። ሰዎቹ ጋር ትሬንድ ሆኖ የሰላጣ ነው። እናንተ ካብሬ ሞክረዋለሁ። ጠበሰ ድንች አለን። ይሄ ክባርጌ ጠብሼ አዘጋጅቻለሁ እና በኦሊቭ ኦይል ኖርማል ዘይት ኦቨን ውስጥ ማብሰል ትችላላችሁ። ዘይት የማትወዱ ሰዎች እንደዚህ አንድ ራስ የሚያክል ሽንኩርት መቼ እንደሚቀንስ አላውቅም። እዛ ደርሳ ተሰቅላ ጥራ ቤት ገብታለች። መቼ እንደምትወርድ አላውቅም። ማጠብ አትርሱ። ሽንኩርታችንን ክሪሚሪ ስከትፍ ምን ትዝለኝ ነው። የሆነ ጊዜ ሰራተኛ ክሪሚሪ ከተፍልኝ ብያት ምን ማለት ነው አለችኝና እንደዚህ ከትፍ ያሳየዋትኝ ብቻ ክሪሚሪ እንደሆነ አውቃለሁ። እዚህ ብትንትን ነው ማድረግ አለብኝ። የፈረንጅ ቃሪያ አለኝ። እሱንም እንደዚህ ቀጠን አድርገን ብዙም አልወደውም ግን ለቴስት ያህል ይሰሩትም ደግሞ ይሄንን ጨምሮ ስለሆነ የሰሩት ቺፕስ ከሌላችሁ ወይም ተጠብሰው የሚሸጡ ሱፐርማርኬት ላይ እነሱን ማድረግ ትችላላችሁ። ለመጥበስ ጊዜ ከሌላችሁ ከዛ ፐርስሊን ያለኝ ፐርስሊን በደንብ ሙልጭ አድርጌ ጥብ አድርጌዋለሁ። መካከለኛ ተቡሌት ዘለ ኦሊቭ ኦይል እናደርጋለን። ሳልሳ ይደረግበታል። እንዴት እንደሆነ አላውቅም። ሳልሳ ይደረግበታል። ይሄንም ያህል ሳልሳ ጨምርበት። 2 ማንኪያ ብስርማን ዋናው የሰላጣ ማጣፈጫ ቆንዶ በርበሬ ጦስኝ እናደርጋለን። እንፈልገውን ያህል ሰላጣ ሲሰሩ ነጭ ሽንኩርት ማድረግ አለባችሁ። ሰላጣ ያለ ነጭ ሽንኩርት አይሆንም። በጣም ነው የሚያጣፍጠው። ሞክሩት። ይሄንም ያህል ነጭ ሽንኩርት ሱማክ ነው አረቦች ለሰላጣ የሚጠቀሙት። እሱን ትንሽ ላድርግበት ላለኝ ነው። ከሌላችሁ ችግር የለውም። ዋኖትስ የሚባለው ፍሬ እሱን አድርገውበታል። እሱ እንደዚህ በትንሹ አድርገን እንደዚህ እናዋህደው። ሎሚ ስለምወድ ተለቅ ያለ ሎሚ ያለኝ እያየ ሎሚ እንጨምራለን። የሚመች ጎርጓዳ ሳት ላይ ጥብሱ እናደርጋለን። መጀመሪያ ሽንኩርታችንን እጨዋኑት ሳለኝ እሱን ትንሽ ማራጭ እንካቼቶ እናርግበት። እናርጉ ድንች ቺፕስ ሁሌ በካቻፕ ወይ በማዮኔዝ ምናምን ሳይሆን እንደዚህ ደግሞ በነገራችን ላይ ይሄንን አሰራር ቫሌ ራሱ ይነበረ ስሪውና እስኪንቅመሰው ያለኝ ነበርና እሱንም በእጄ በደንብ እንዲዋሃድ እንደዚህ ሚክስ አድርገዋል። በማንኪያ ስለማይዋሃድ በእጃችን ይሄ የአረብ እርጥብ ነው የምንለው። ይሄ ስሙ አግኝተንለታል። እንቅመሳት ይታያል በይ ይታያል። ብስሚላ ገራሚ ሰላጣ ነው። ይሄ ለብቻው ራሱ አንድ ራት ይሆናል። በጣም ሄልዚ ነው። በሳንዱች እንስራው። እንደዚህ ጨርሰዋለሁ ሁሉ ነው። ይሄ ነገር አገኛችሁ ግዙት። ሱስ ነው የሚያስይዛችሁ። እንደዚህ እናደርጋለን። የአረብ እርጥብ አይመስልም ታዲያ? ይሄ አንደኛ። ስለዚህ የዛሬ ሬሲፒያችን ይሄን ይመስላል። ፍሩት በጣም ነው የምትወዱት ሰዎች በጣም ትሬንድ ሆኖ እየተቀባበሉት በብዛት የተሰራ ሰላጣ ነው። አንደኛ ሰላጣ ነው ይሄ። ቤታችሁ ውስጥም እንደዚህ አይነት ግብዣ ነገር ምናምን ሲኖራችሁ ያኛውን የምናውቀውን ሰላጣ ከምትሰሩ እንደዚህ አይነት ሰላጣ ሰርታችሁ ብታቀርቡ በጣም ተወዳጅ ይሆናል። አላችሁ የምትፈልጉት የምግብ አሰራር ካለ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ላይክ፣ ሼር፣ ሪፖስት አይረሳ።